መትረየሱ የሚያብለጨልጭ ሽፍታ እሱ የሚያስተምርበት ትምህርት ቤት ድረስ መጥቶ ጅንስ ሱሪውን ከወሰደበት በኋላ ስራውን ለቆ ወደ አዲስ አበባ መጣ። አዲስ አበባ ዓመታት አስተምሮ ወደ ዱባይ ተጓዘ። አቡዳቢ ላይ በሴኩሪቲ ካምፓኒ ውስጥ ተቀጥሮ ከአንድ የውጭ ዜጋ ጋር ተደባደበ። ልባረር ነው ሲል ጭራሽ ሱፐርቫይዘርነት ተሾመ። ስራው ከብዙ ትልልቅ ሰዎች ጋር አገናኝቶታል። ከክራውን ፕሪንስ መሐመድ ቢን ዛይድ ጋር ፊት ለፊት እስከ መገናኘት ደርሶ ነበር። የግዙፉ ኢቲሃድ አየር መንገድ ከ200 እና ከ300 በላይ የሴኩሪቲ ሰራተኞችን የሚቆጣጠር ትልቅ የሴኩሪቲ ኃላፊ እስከ መሆን የደረሰው ኢትዮጵያዊ። በክፍል 1 ይሄን ሁሉ አጫወተን። ዛሬ በክፍል 2 ደግሞ የዓለምን ዝነኞች የሆሊውዷን ኒኮል ኪድማንን፣ ሻኪራንና ኬቨን ሀርትን ጨምሮ የዓለማችንን አንጋፋ የሆሊውድ ሴሌብሪቲዎች ሌሎቹንም ትልልቅ ባለሀብቶች ፊት ለፊት የተገናኘበትና ለአንዳንዶቹ የግል ሴኩሪቲ ሆኖ እስከ መስራት የደረሰበትን አስደናቂ የአቡዳቢና ዓለምን እየዞረ ያየበትን አስደናቂ የህይወት ተሞክሮ ሊያጋራን ተመልሶ መጥቷል። ከዛስ እንዴት ወደ ኢትዮጵያ መጣ? ትዳሩ ሊፈርስ ጫፍ የደረሰበትን በሱስ የተዘፈቀበትን እጅግ አስደናቂውን ጉዞም ዛሬ ያጋራናል። ያልፋል ተጀመረ። ኬቨን ሃርትን ታየዋለህ? አይተዋል ባይነ በደንብ። ሻኪራንም መስኮርት አድርጌያለሁ። ኒኮል ኪድማን ነበረች የሆሊውዷ ኒኮል ኪድማን። በቃ እሷ ነው። አንተ የተመደብከው? አዎ ለሷ ታዲያ ፈረንሳይ ለመጎብኘት ሄጄ ፈርጡ እንዳለ ሙሉ ለምን ይዘህ ተዋል። ድራፍት ተጠጥተህ እኮ አትሰክርም። እዛ ማስከሪያውን ትፈልጋለህ። እንደዚህ ዞር ሲል ነቅነቅ የሚል ነገር አለ አይደል? ቆይ ስራቸው ላይ አልነበሩም ሰዎች? የሉም። እነዛ ምን ያደርጋሉ መሰለህ? አንድ የተለመደ ነገር አለ። አንድ ትልቅ ፓርኪንግ አለ፣ ጥላለሁ። እሺ ይመጡና ትንሽ ዞር ይሉና እዛ ፓርኪንግ ውስጥ ይገቡና ለጥ ነው የሚሉት። እኔ እዛ ለመተኛ እንትኑ አይፈቅድልኝ። ኦኬ እማረገው ነገር ምንድነው? ከስራ ያቺ ዞር ካልኩ በኋላ ዩቲዩብ አይ ነበር። እሺ የሆነች ራት ምሳ የምናመጣባት ሰዓት አለች። ምሳ በነፃ ነበር የምናመጣው። የሼክ ከሊፋ እናት በነፃ ይሰጡሃል ምግብ። ለድሆች ነው ታዲያ ያው ደሃ አይደለም አንተ 6000 ተከፋይ ሆነ። አረ ነፃ ምግብ ማንም አይጠላም። አረ ማንም በጣም ደግሞ ነፃ አትበሉ። በቃ በጣም አሪፍ ምግብ እኮ ጽድት ያለ እንደሚሆን። የግመል ደግሞ ሃርድ ነው አታገኝም። እሺ እሱን ይሰጡናል። በቃ ያቺን እንትን ታደርጋለህ። እሷን ተቀብለን እዛ ሰዓት ላይ ይመጣሉ እንበላለን። እሺ ያኔ ነው የማውቃቸው ነው ልጆች። ያኔ ነው የምንተያየው። ከዛ ግን በቃ አባሩልኝ። እሱን ብቻ ነው ፈልገዋል። እሺ መኪናም የእናንተን አልፈልግም። ከኔ ጋር መኪና መተህ ትወስዳለህ። ሪፖርት የምታደርገው ለኔ ብቻ ነው። this is my email address ለሱ እንዳታደርግለት ላለካ no this maybe it will be very hard for me because these people as you know እዛው ፊት ነው. They are on the way to terminate. No, we are not. Aru? We are not terminating. No. Why you are saying that? ለምን አመጣችሁኝ እዚህ? I was in the process, yes? Yeah. አዎ በቃ ግን በቃ አይ እንደዚህ መሆኑን አላወቅንም ፍጹም ሶሪ ምናምን አለ። እሺ ከዛ በሚቀጥለው ጠዋት መተህ እኔ ጋር ሪፖርት አድርጋለሁ። ከዛ ሲሄድ በእኛ ካምፓኒ ውስጥ ያሉ ፓትሮሊንግ ሱፐርቫይዘሮች የጠዋትና የማታ አሉ። እነሱን ጠርቶ ቁጭ አድርጓቸው ለፍጹም ሪፖርት አድርጉ። እሺ ደነገጡ። ወደ ስልጣንህ መልሰ ማለት ነው እንዴ? ከፍተኛ ስልጣን። እሺ ኢቲሃድ ኤርዌይስ ነው በዛ ላይ። እሺ የመጀመሪያውን አንድ ወር ፕሮፌሽን ፔሪድ ነው አለ። እሺ ምን አንድ ወር ምንድነው የማደርገው? ቦታው ሊቀየር ነው የምትጠብቅበት ቦታ ተቀየረ። ከዛ ከሊፋ ሲቲማ እነዚህ ናቸው የሚሄዱት አሁን። እሺ አንተ የት ልትጠብቅ? እኔ ከተማ መጣ። እሺ አሁን ከተማ ምንድነው ኢቲሃድ የራሱ ፕሮፐርቲሶች አሉት፣ ኦፊሶች አሉት፣ ኤርፖርቱ አለ። እሺ እነዛ ነው የምትቆጣጠረው። ኢቲሃድ አየር መንገድ ማለት ነው። ኢቲሃድ ኤርዌይስ። እሺ እነዛ ያሉትን ፕራይቬት ጋርዶች በሙሉ አንተ ነው የምትቆጣጠረው። እሺ ከ300 በላይ ጋርዶች አሉ። ከ300 በላይ ሴኩሪቲ በየአኮሞዴሽኑ ከ20 በላይ ሴኩሪቲ አለ። እነዚህ እንዴት አድርገህ እንደምትቆጣጠር እቅድ ሰርተህ አምጣል። እሺ እኔ እንትኑ አለኝ አይደለም? ያው ቅድም እንዳልኩ ጆብ ዲስክሪፕሽን ሲል አለህ የለም። ሎኬሽኑ ምንድነው? ሱፐርቫይዘሩ አይ ሎኬሽኑ እንትኖች የምፈልገው ብሪፍ የሆነ ኤክስፕላኔሽን ነው። ሎኬሽኑ ብለን እንትን ኔፓሎች ብዙ ጊዜ ፊሊፒኖች አይነግሩም፣ ህንዶቹም አይነግሩም። ራስህ ፈልገህ ካላወጣህት በስተቀር እኔ አሁን እነዚህ ጣትህን ከሰጣቸው እጅን ነው የሚበሉት፣ ሙሉ ነው የሚበሉት። ስለዚህ እኔ እንደዛ አይነት ነገር አልሰጥም። በቃ አምጣ ነው ሎኬሽኑ። ገብቼ ራሴ አክሰስ ኮንትሮል ስቴርኬዙ ምናምን እያንዳንዱን
ይሄ ነው ጽፌ በደህና ጊዜ ገዛሁት ላፕቶፕ ነበረኝ እዛ ላይ ፉል የሆነ እንትን ሰርቼ ሰጠሁት ወር አልሞላው ደወለለት ለራቪ ለሚባለው አፍሪካዊ ስለሆነ ብቻ ነው እንደዚህ ያደርጋችሁታል ይሄንን ወርቅ መጠቀም ካልቻላችሁ እኔ አሁን በቃ ስራዬን አቀለለልኛል እኔ አሁን ለሲኦቹ ለአለቃ ሪፖርት ማድረግ ፍጹም ይሰጠኝ ምንም መቀነሰው መጨመረው ነገር የለም ፍጹም ይሰጠኝ ዳይሬክት በቃ እኔም በቃ ሰዓት እንትኑ ኢነፍ ታይም አለኝ በጣም ሞፈርኩ ደግሞ ስንፍና የሚያመጣል እኮ ስራ ሲቀል ሎኬሽን ሰር ነው ሎኬሽኑ እንትኑ ማሪፍ ነው የረፍት ታይምም አለ እቺ አርባር ስልክም ታጠፋለህ ይሄ ፋየር አላርም ካሚንግ ኩክሊ ምናምን የለም ሱፐርቫይዘር አለ የራሳቸው ሱፐርቫይዘር እኔ በቃ ቅዳሜ በቱታ በነጠላ ጫማም ሄድጄ ነው ቪዚት ማድረገው በቃ ትክክለኛ አሁን ነዋሪ ሆንኩ አቡዳቢ ቅጥርህ ግን በሴኩሪቲ ካምፓኒ ነው በሴኩሪቲ ጋርድ ሚድልስ እሺ ከዛ ያው ተጎለጎላለህ አይደል መጎለጎል ደግሞ እንትን ነኝ ደስ ይለኛል እሺ ሰርች ሳረግ ኢትሃድ ቫካንሲ ወጥቷል እሺ ሴኩሪቲ ሞኒተሪንግ ሩም የሚል ቫካንሲ አወጥቷል እሺ ክሊክ ሳረጋት እንትኑ ቀላል ነች የምትመለስ ነገር ነች መለስ ሳረግ አክሴፕት አደረገኝ እንትኑ ሲስተሙ አክሴፕት አደረገኝና እዛ እቺን ስክሪንሾት እንትን አደረኩና ሚስተር ሊዮን ኮርፖሬት ሴኩሪቲ እኮ እንትን ቫካንሲ አመለከትክ እንዴ አለኝ you are in አለ አይ እንዴ ተወዳዳሪ ምናምን you are in በቃ አመልከት እዛ ሄድና ሪዚግኔሽኑ ፔፐር አስገባል መልከያ እሺ አረጋና ኮ ሪቪው it is under my responsibilities በቃ ሄድና አስገባል እሺ ከዛ የሱ አለቃ ሚስተር ሂልተን ይባላል እሱም ሳውዝ አፍሪካዊ ነው የኒክሰን ማንዴላ ጋርድ ነበር እሺ ሲያስፈራ ፊቱን ሙሉን አታዩ በጣም ነው ፊቱ ከባድ ነው እሱ ጋር ይዞኝ ሄደ ቦስ ፍጹም is applying ምናምን እንደዚህ እና ስለዚህ በቃ ኤችአሮቹን ነገራቸው እና እሱ ነው መግባት ያለበት አለ ዌልካም አለኝ ተቀበለኝ በቃ አመስግኜ ወጣሁ ከዛ ሪዛይን አረኩኝና እዛ ሪዛይን ሳስገባ ሌተሩ አስካውን አለች እኔ ነኝ ራሴ የጻፍኳት እሺ where are you joining ምናምን it's none of your business now I'm not anymore የእናንተ አይደለም immediately ነው ወርድ ማገልገል አለብን ይላል ህጉ immediate resignation ነው ፈልገው የእናንተን ያንዶር ደሞዝ አልፈልግም ከዛ ሊያቆዩኝ ሲፈልጉ ሚስተር ሂልተን ፍጹምን ተሰጠኛለህ ወይስ 300 ጋርድን ተወስዳለህ አትቀየርም 300 ጋርድ ባንድ እንኳ አይቀየርም እንኳ አረገኝ ነው በቃ ዛሬ ፕሮሰስ ተደርጎ ምናምን አስገባው ኢታሃደር ወይ ሰራተኛው በቃ መደበኛ ስራ አለ ደሞዝ አለ ከዛ ውጪ ጥቅማ ጥቅም የምታገኝበት እድል ነበር አንዴ የሆነ ሰርከስ እንትን ላይ እስቲ እንትን ይሄንን ሱፐርቫይዝ አድርግ ተባልኩ ከመደበኛ ስራ ውጪ ግን የካምፓኒው ነው እሺ እና do it for yourself አለኝ ሰው የሆነ ኢቨንት ነች ትንሽ ቀለል አድርጎ ልጆች ምረጥና ወሰዳለኝ እሺ ያው የኔ ቤስት ሴሌክሽን ብዙ ጊዜ ጥቁሮች ናቸው ጥቁሮች መረጥኩኝ ባውንሰር የሚመሳሰሉትን ከዛ ይዤ ሄድኩኝና ስል ሴትየዋ ታይላንዳዊ ነች እሺ ከዛ እሷ አናገርኳት እንደዚህ ነው በቃ ይሄን ነው የሚጠብቁት አለች እዚህ ጋር አንድ ሁለት ሴኩሪቲ እዚህ ጋር ጌት ውስጥ ሁለት ሴኩሪቲ ምናምን በቃ ለዲፕሎማት የሚቀለኝን ይሄን እዚህ ጋር አረጋለሁ አልኩኝና ከዛ ልጆቹን አረጌ እኔ ሄድኩ ለራሴ ፐርሰናል እንትን ወጥቼ ስመለስ ሶስቱ ሴኩሪቲዎች ውጪ ቆመዋል ኦኬ ካዳራሹ ያቺ ከኬጆ ውጪ ወጣው ቆሙ ምንድነው ምናምን ጨለም ይያለም ነገር ነውና ምንድነው ምን ሆናችሁ ነው እዚህ ጋር እዛ ጋር እንደ ቆም ያልኩ ምናምን ላፈጥ ሲሪየስሊ አለኝ ኡጋንዳዊ ጁሊየስ ይባል what's wrong with you Julius this is a task you should have to finish it ምናምን ብዬ ላግባባ go and check first ላጥ ያልኩ ነው በግርማ ሞገስ ተሞልቼ ሲሄድ ቀጥን ያልኩት ያ ተሸፍኖ የነበረ ነገር ለካ ተገልጦ እዚህ ጋር አንበሳ እዚህ ጋር ነብር እዚህ ጋር ሌላ እንስሳ ስንጥቅን ያለው ደነገጥኩ
እነዛም ልጆች እውነት አላቸው አይደለም ከግቢ ውጪ መኖርም አልነበር እኔ መጠበቅ አልነበረባቸው በጣም ደነገጥኩኝ ይሄ እንዴት ይሆናል ምናምን አልኳት በጣም ፋሚሊየሮች እኮ ናቸው ዳበስ እያረገች እነዚህ ኮንቲኖች ናቸው ቆይ ታየዋለህ ኢቨንቱ ላይ ምናምን አለች ከዛ ልጆቹን በቃ አግባባቸው እሷ እየነካካቻቸው አይደል እንዴ ምናምን ብዬ እንደዚህ ዞር ሲል ነቅነቅ የሚል ነገር አለ አይደል ዞር ሲል እብድ የሚያል ዘንዷል ከዛ በቃ በጣም ነው የደነገጥኩት ያቺ ያ ስራ በቃ በሚቀጥለውም ቀን እንትን ይቀጥላል አሉ ልጆቹን እንዳትመጡ ነው የማልመጣ ሴትዮዋን በሌላ ሰው ዘሰረ ይሄ በእንትን አይሰራም በሴኩሪቲ አይሰራም ግን ቆይ እንስሳው አይጎዳም ሰውን ተመልካቹ እንደዛ ውስጥ ሴኩሪቲ እንትን ሰርከስ አሁን ለምሳሌ ይሄ እንደዚህ ሰርከሱ ቦታ ነው ውስጥ ሴኩሪቲ አለ እነዛኞቹ እኮ እሺ አንበሳውን በውስጥ ነው ፍርግርግ ውስጥ ነው የምታየው ይሄኛው ውስጥ ያለው ሴኩሪቲ እኮ ሰው እንዳይገባ ወደ እንትሩ ወደ ሰርከሱ ቦታ ሰው እንዳይገባ የሚቆም ሴኩሪቲ 1 2 3 ያንተ ሴኩሪቲ ማለት የኔ ላስበላው እንስሳ ነው ባህሪው ሊቀየር ይችላል ጥቁር ነገር እነዛ ደግሞ ጥቁሮች ናቸው ትልልቆች ናቸው የሚበሉ ነው የሚመስሉ ፍጹም ምግብ አመጣልኝ ብሎ ዘፍ ቢልበት ሊቀየር ይችላል በቃ እኔ ደማልኩ በማክስ ፍፄ በአዲስ መልክ ቪዲዮ ኤዲቲንግ ማስተማር ጀምረናል ከዚህ ቀደም ዩቲዩብ እናንተን ስናስተምር ትልቁ ችግር እናንተ ከተመረቃችሁ በኋላ አብዛኛው ሰው ለምን እንደማትሰሩት ስላቸው ኤዲተር አጣን ኤዲተር ተቸገርን መቅረጽ ቀላል ነው ኤዲቲንግ ነው ከባድ ይሉ ነበር እና ኤዲቲንግ አስተምሩ ሲሉን ረጅም ጊዜ እኔ እፈራው ነበር ለእያንዳንዱ ሰው ኮምፒውተር ማዘጋጀት ምናምን ከባድ ነው ኋላ ግን መጨረሻ ላይ ደፍረን 35 ተማሪዎችን የሚያስተምር በጣም ጽድት ያለ ለአንድ ተማሪ በአንድ ኮምፒውተር ከ3 ከ4 በላይ መምህራን በአንድ ጊዜ የሚያስተምሩበት እኔ ደግሞ በአካል ስቶሪ ቴሊንግ ወይም ታሪክን ምርጥ አድርጎ በተለየ መንገድ እንዴት ማቅረብ ይቻላል ዶንኪቲዩብ ላይ በሚሊዮን የሚቆጠር እይታ ያላቸው ትልልቅ ዶክመንተሪዎች እግዚአብሔር የሰጠን የስቶሪ ቴሊንግ ጥበብ አለና ያንን እኔም በአካል ሙሉ ቀን ማስተምርበት ለየት ያለ የክረምት ኤዲቲንግ ኮርስ አለን ስለዚህ ዩቲዩበሮች ተቀጥራችሁ መስራት የምትፈልጉ በሜንስትሪም ሚዲያ በፊልም በሰርግ በተለያዩ ስራዎች እጃችሁ ማሟሸት ለምትፈልጉ ወጣቶች በሙሉ ክረምት በቅናሽ በ8000 ብር እየመዘገብን ነው ይሄ ዙር ካለቀ በኋላ ዋጋው ወደ ነበረበት ወደ 12000 ብር ይመለሳል እየተባለ ነው ስለዚህ በ8000 ብር ይሄንን ዙር ተመዝገቡና ተማሩ በ0975 51 63 60 አደራላለሁ እንድትመዘገቡ አሁን የዓለም አቀፍ አየር መንገድ የሴኩሪቲ ኃላፊ ሆንክ እንደዛ ኃላፊ ሆኜ አይደለም የጀመርኩት ስትጀምር እነዛ ከስር ማኔጅ የምታረጋቸው ቀረ ማኔጅ ማድረጉ ቀረ በቃ ለምን ኮንትሮል ሩም ውስጥ ገባ ኮንትሮል ሩም ማለት በካሜራ በሴኩሪቲ ካሜራ በጣም ትልቅ የሆነ ኮንትሮል ሩም አለ እብድብድም ያህል ስክሪን አለ እሺ የሀገር ስልክ አለ ከአጥናፍ አጥናፍ ነው የሚደወልልህ አየር መንገዱን ነው የምታየው ያለውን ፔሪሜትር ስታያለህ ብቻህን ነው የምታየው እሱ ዴይ ሺፍት ስትሆን 2 ትሆናለህ ብቻህን ግን አሁን ብዙ ስክሪን ነው እዚህ ጋር ስታይ እዚህ ጋር ሊያመልጣህ አይችልም ትልቅ ነገር ኖቲፊኬሽን በተናል ኖቲፊኬሽን ይኖረዋል የሆነ እንትን ሲኖር ዞር ትላለህ ወደ ትዞራለህ እንዲሁ በቃ ስትንጦለጦል ነው አንዱ ስክሪን ወደ አንዱ ስክሪን በቃ በሪሞት እንዳዞሩት ኖቲፊኬሽን የሚሰጥህ በምን ሲሆን ነው የሆነ በቃ ሰስፔክትድ አንአውቶራይዝድ አክሰስ ምናምን ሲኖር እዛ ላይ የሆነ ክራውድድ ምናምን ኮንትሮል ማለት ነው ብቻ እዛ ጋር እንትናቸው ቴክኖሎጂው አሪፍ ነበር እሺ ከዛ በተረፈ ክሮች ፓሴንጀሮች ቴናንቶች ከተለያየ ቦታ ይደውላሉ እነሱን ታወራና ጦዘህ ነው በቃ ማታ ሪፖርትን ትጽፋለህ የማታው ሽፍቱ ገብቶ አንተ ሪፖርት ትጽፋለህ በመሀል የምትጽፈው ነገር የለም በመሀል ዝም ብለህ ጫር ነው የምታደርገው እከሌ ደውሎ ነበር ሄሎ ኮርፖሬት ሴኩሪቲ ትላል አሁን ይሄ ማለት ኤርፖርቱ ውስጥ አይጨምርም ኤርፖርት ውስጥ አይጨምርም የናንተ ከኤርፖርቱ ውጪና አሁን ይሄ ፊዚካል ሴኩሪቲ ቢሮዎች ምናምን የአየር መንገዱ ፕሮፐርቲዎች አሴት ማኔጅመንት ነው አሴት ከዛ ዛሽ ላይ ቆየውኛ እንደ 4 ወር ምናምን የሚሆን ገደማ እሺ ከዛ ኢትሃድ ሌላ ኦፊስ ከፈተ ኢኤሲ የሚባል ምንድነው ኢትሃድ አቪዬሽን ሴንተር እሺ እና ኦፊሶች ናቸው እዛ ሂድ ተባልኩ እሺ አሁን እዛ ጋር ምንድነው ከስታቲክነት ቁጭ ብለህ ከመስራት እንትንም አለ ፓትሮልም አለ ትወጣለህ ቢሮዎቹ ጋር ምናምን አሁን በፊት
ሪፖርት ስትቀበል በስልክ ነበር። አሁን ግን ተደውሎ ለሄደ